ጀነራል ተፈራ ማሞን ለመግደል በጀነራል አበባው የተመራ በልዩ ኮማንዶ ከአዲስ አበባ በሄሊኮፕተር የገቡ ያገዛዙ ልዩ ጦርና ተዋጊ ሄሊኮፕተር የተሳተፈበት ከባድ ጦርነት እየተደረገ ነው። ጀነራል ተፈራ ማሞን በስድስት አቅጣጫ ለመክበብ የተደረገው ሙከራ የፋኖ ጦር በከፍተኛ መስዋዕትነት እየተዋደቀበትም ይገኛል። የፋኖ ጦር በከባድ ሁኔታ እያደረገ ባለው ጦርነት በርካታ የአየር ወለድ ኮማንዶችም ተገድለዋል። ትላንት አመሻሹን የተጀመረው ውጊያ እስከ ዛሬ ቀጥሏል። ዝርዝር መረጃ ከቦታው ይዘናል። ኤርትራና ህወሓትን ከመውጋታችን በፊት አዲስ አበባን ከፋኖ ስጋት ነፃ ማውጣት አለብን፣ ለዚህም ጀነራል ተፈራ ማሞ መገደል አለበት በሚል የተጀመረው የብልጽግና ኦፕሬሽን ምን ገጠመው ይዳሰሳል። በሌላ በኩል በጎጃም በመድፍና ዙ 23 የታገዘ ውጊያ ሲደረግ የአሳምነው እዝና ቴዎድሮስ እዝ የብልጽግናን ጦር ቀነኒሳን ባስናቀ መልኩ እስኪሮጥ ድረስ አይቀጡ ቅጣት ቀጥተውታል። በዝርዝር መረጃም ይዳሰሳል። በአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው የተመራ ውጊያ በሸበል በረንታ ተካሄደ። በትላንትናው ዕለት በሸበል አራጤና ቁጥቋጦ አቅጣጫ መድፍ ዙ 23 እና ሞርታሮችን ጨምሮ ከፍተኛ ቁጥር ያለውን ሰራዊት ይዞ በፋኖ ላይ ውጊያ የከፈተው የብልጽግና ኃይል ሙሉ ቀን ሙትና ቁስለኛ ሲሰበስብ መዋሉ ተነገረ። በብልጽግና 6ኛ እዝ ምክትል አዛዥ ጀነራል ለጋሮ የተመራውና ሰፊ ዝግጅት የተደረገበት የብልጽግና ማጥቃት በእነማይ ለመንጭና አካባቢም በርካታ የመድፍ አረሮችን በመወርወር በሸበል አራጤና ቁጥቋጥማ ብዙ የመድፍና የሞርተር ቀንቡላዎችን በማስወንጨፍ የፋኖን ይዞታ ለማስለቀቅ ያደረገው ጥረት የብልጽግና ጦር ሳይሳካለት ቀርቷል። የአፋብን አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናዶ ክፍለ ጦር ቀኛዝማች የታገሱ ሻለቃና በፍቃዱ በላይ ክፍለ ጦር የአፋብን ቴዎድሮስ እዝ 64ኛ ክፍለ ጦር በጋራ የፈጸሙት የመከላከልና የመልሶ ማጥቃት ውጊያ የአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው በግንባር የመራው ሲሆን በብልጽግና በኩል ከ28 እግረኛ ሰራዊት ሲደመሰስ 13 ደግሞ ከባድ ቁስለኛ ሆነዋል። በትላንትናው ዕለት ከሌሊቱ 10 ሰዓት እስከ ምሽቱ 12 ሰዓት ተኩል ድረስ በወሰደው አውደ ውጊያ የብልጽግና ኃይል በሞርተር በመድፍና በዙ 23 ባደረገው ደመነፍሳዊ ከፍተኛ ድብደባ የአርሶ አደር መኖሪያ ቤቶችንና የቤት እንስሳት ላይ ከፍተኛ ጉዳት ከማድረሱ በስተቀር በፋኖ ኃይል ላይ አንዳችም ጉዳት አላደረሰም የተባለው። በመጨረሻም የብልጽግና ጦር በሰው ኃይልና በሜካናይዝድ ርብርብ ጨለማነ ተገን በማድረግ አስከሬኑን ለቅሞ ወደ ብቸና ከተማም ፈርጥጧል ነው የተባለው። ይህ በእንዲህ እንዳለ ከሸዋ ወደ ተሰማው ሰበር ዜና አልፋሉ። ጀነራል አበባው የመራው ኦፕሬሽን በሸዋ መካሄዱ ተነገረ። የአገዛዙ ጦር በትላንትናው ዕለት ጀነራል ተፈራ ማሞን ለማስገደል በልዩ ኮማንዶ የተመራ ጀነራል አበባው ከደብረ ብርሃን ሆኖ የመራው ኦፕሬሽን አካሂደዋል። ኦፕሬሽኑ ጀነራል ተፈራ ማሞ በኤፍራታ ግድም ወረዳ አቅራቢያ ካሉ አካባቢዎች ተንቀሳቅሷል በሚል በተዋጊ ሄሊኮፕተር ጭምር የተደረገ ሲሆን የብልጽግና ኮማንዶዎች ከተዋጊ አውሮፕላን በተጨማሪ ጀነራል ተፈራ ማሞን በህይወት መያዝ ከቻልን ወደ አዲስ አበባ የምንወስድበት በሚል ሄሊኮፕተር አዘጋጅቶ እንደነበረም ተነግሯል። አገዛዙ ልዩ ኦፕሬሽን አድርጎ በጀመረው በዚህ የትላንት ኦፕሬሽን ከአዲስ አበባ በ6 ዙር ሄሊኮፕተር ማመላለስ ከ100 በላይ ልዩ የተባሉ የኮማንዶ ቡድን በአየር ወለድ መልኩ ያስገባ ሲሆን እዛው ሸዋ ውስጥ የሚገኙት የ102ኛ ኮር የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ ብርጌዶችም በኦፕሬሽኑ ተሳትፈዋል ነው የተባለው። ፋኖ ባልጠበቀው ሁኔታና ሰዓት ጥቃቱን በጀነራል አበባው የሬዲዮ ትዕዛዝ እየተመሩ የከፈቱት እኚህ የአገዛዙ የተመረጡ ወታደሮች ዓላማቸው ጀነራል ተፈራ ማሞን ከቻሉ መማረክ ካልሆነ ደምስሶ መመለስ ነበረ። በተለይ በትግራይ ላይና ኤርትራ ላይ ጦርነት ከመክፈታቸው በፊት አዲስ አበባን ከፋኖ ስጋት ለማጽዳት ጀነራል ተፈራ ማሞን መግደል አለብን የሚል ድምዳሜ ላይ ብልጽግናዎች ከደረሱ ሰንበትበት ብለዋል። ታዲያ የኦፕሬሽን ትላንት ቀደም ተብሎ በተገለጸው የኤፍራታ አጎራባች አካባቢዎች የተጀመረ ሲሆን ፋኖ በብዙ በውድ አማራ ልጆች መስዋዕትነት ከባድ ተጋድሎ ከፍሎ ታሪክ ሰርቷል። አሁንም ታሪክ በመስራት ላይ ይገኛል። የፋኖ ጦር ትላንት ባልታሰበ መልኩ የመጣውን የብልጽግናን ጦር በበረሃ
ብርሃን ፍጥነት የተከፈተበትን ጥቃት ወዲያውኑ የመከላከል ውጊያ በማድረግ የብልጽግናን ጦር አስበው የመጣውን የህልም እንጀራ እንዳይበላ ከማድረጉን ባሻገር በርካታ የብልጽግና ልዩ ኮማንዶችንም ደምስሷቸዋል። ጄኔራል ተፈራ ማሞን በአጣብቂኝ ከባለማፈን የተሞከረው የጄኔራል አበባው ሙከራ እስከ ሌሊት 6 ሰዓት በተደረገ ከባድ ውጊያ በበርካታ አቅጣጫዎችም ተሰብረዋል። ብልጽግና በ6 አቅጣጫ ፋኖን ለመክበብ ቢሞክርም በ6ቱም አቅጣጫ ያሰበው ሳይሳካ በበርካታ አቅጣጫዎች ተመቶም ከበባው ተሰብሮበታል። የፋኖ ኃይል በወሰደው የመከላከል ውጊያ ብቻ ከ39 በላይ የልዩ ኮማንዶ አባላት ተገድለዋል። በፋኖ በኩልም ውድ የአማራ ልጆች መስዋዕትነት የከፈሉ ሲሆን ከመሪያችን በፊት እኛ ንቅደም በሚል 6 የፋኖ አባላት የጀግንነት ውሳኔ ወስነው ከበባውን ሰብረውታል። ሌሊት 6 ሰዓት ላይ የቆመው ውጊያ ሙሉ ለሙሉ የብልጽግናን ከበባ ከሰበረ በኋላ ጠዋት ከነጋ በኋላ ውጊያው የቀጠለ ሲሆን ይህንን ዜና እስከምናጠናክርበት ጊዜ ድረስ ውጊያ እየተደረገ ነው። በዙሪያው ያለ የፋኖ ኃይል ከሸዋ ጠቅላይ ግዛት እዝና ከአሳምነው እዝ በርካታ የፋኖ ጦር ወደ ውጊያ ቀጠና ከአባት አርበኛ ገበሬው ጦር ጋር በመጣመር እየተመመ ሲሆን ከጧት ጀምሮ እስካሁን ባለው የፋኖ ጦር ከመከላከል ውጊያ ወደ መልሶ ማጥቃት ተሸጋግሯል ነው የተባለው። ውጊያው ሲጠናቀቅ ዝርዝር ዘገባ ይዘን እንመለሳለን። ነገር ግን ጄኔራል ተፈራ ማሞ በምንም አይነት አሳሳቢና አስጨናቂ ሁኔታ ላይ እንዳልሆነ ሚዲያችን ከስፍራው አረጋግጣለች።